ስሚ እገልሻለሁ እውነቱን ንገሪ እኔ እሱ ማጣት አልፈልግም እውነቱን ስታቂ ግን ያዙ ይልቀቁኝ ማለት አትችይም እምለውን አንቺ አትነግሪኝም ተውብቃችሁን ብቻ ንገሪ አውቀዋለሁ በደንብ የልጅ አባት ነው ፍቅረኛዬ ነው የራስሽ ጉዳይ ነው እኔ እንደውም ከመፈልገውን ነገር ሳላገኝ ከዚህ ቤት አልወጣም ቆይ ባልሽ አልፈልግም ታለሽ የምን ችክ ማለት ነው ምንም የጎደለሽ ነገር የለም ምን ትመስላለች በእናታችሁ አኙ ነገር አንተ መጀመሪያ ተረጋጋ እዩ ሚስት አትበኝ እቺን ደባሪ ሴትዮ ምን አሁን የምንወቀቀስበት ሰዓት አይደለም ሚስት እኮ መሬት ላይ ምንድነው ተረጋጊ መጀመሪያ ተደናቅተሻል እኮ ሚስቱ መሬት ላይ ወድቃለች ማሂሉ አው ምን ሆነች ደግሞ ፍግም ብትልም ጥሩ ነበር አንቃ ልገለይ ስትል ስታገላት ወደቀች አሁንም እንደወደቀች ነው አው ዮብ እሷ ነገር እስቲ እጄ ላይ አትለማን ምን ተፈጥሮ ነው አንቺ ሁሉንም ነገር ዘረገፍኩላት ምኑ ነገርኳት እዩ ፍቅረኛዬ ነው የልጅ አባት ስላት ጥውልግልግ ብላ ጥቅልላለች በቃ አታደርጊውም ግን አደረኩት አፋጠጠች ነገርኳት በዚህም እኮ ከተፋታችን አንድ ጥሩ ነገር ግን እኮ ጊዜው አልነበረም ምን ሆነሻል በጣም ተጨማለቀች ምን ላድርጋት ታዲያ ቆይ የኛን አላማ ለማሳካት ግን በትጨማለቅም መታገስ ነበረብሽ እኔ አልችልማ እንደውም ጥሩ ነው አሁን እውነቱን አውቃለች በገዛ ፈቃዷ ትፈታዋለች እሱም የሆነው አንቺ በሷ ቦታ ብትሆኚ ነበር ሄለን በጣም ትግስተኛ ሴት ናት በቀላሉ አትፈታው ይሄን አውቃት አልፈታችሁማ እሷም ለትዳር ሳይሆን የምትፈልገው ሌላ አላማ አላት ማለት ነው ሄለን በጣም ትግስተኛ ሴት ናት እሷ እሱን ከምትፈታ አንቺን ከህይወቱ ብታስወጣ ይቀላታል ታልሆነማ መግደል ነው እንደዚህ የምታስቸግር ተሆነ ይኸውልሽ አሁን ሌላ ሐሳብ አስቢሽ መግደል የሚባለው ነገር ትተሽ ሌላ ሐሳብ አስቢ ይለኛል እንዴ ራሱ ያስብ ሾካካ አንቺ ሄለን ስሚ ሄለን ማነሽ ገነት አንቺ ሄለን እንዴ ምንድነው እስቲ ሆይ ዘሊና ቶሎ በል ሆይ ዘሊና ቶሎ በል ሄለን ስሚ ቶሎ በል ሄለን ስሚ ምን ሆነሽ ነው ሂድልኝ ከዚህ ዞር በልልኝ አንተ ማየት አትፈልግ አሁን ለዚህ ጊዜው አይደለም እንደማትፈልገኝ አውቄያለሁ አጠገቤ ላይ አልፈልግም መጀመሪያ በስርዓት ንቂ ከአንቺ ይልቅ እኔ እንደማልፈልግሽ ያን ጊዜ ይገባሻል ቆይ አልፈልግም ማለት አይገባህም እንዴ ሰውዬ በቃ ዞር በል አንተ በኋላ ታወራላችሁ አንድ ነገር ሆነሽ ጦስ እንዳትሆኝብኝ ነው እንጂ ያን ያክል እንኳን አሳስቦኝ አይደለም አይዞሽ በቃ ተነሽ ሰማልኝ አይደል ምን እንደሚል አሁንም እኮ ለራሱ ነው እንጂ ለኔ እንኳን አያስብም በቃ አይዞሽ አንቺ እንደዛ አትሁኝ ለራስሽ አስቢ ያወኩትን ብታቅ ኖሮ ብትሰማ ኖሮ የመጨረሻ ነበር ልብ የሚሰበረው ምንድነው ደግሞ አዲስ ያወቅሽ ነገር አለ እንዴ አዎ በደንብ አለ እንጂ ምን ያክል ከጀርባ የብልግና እየተሰራብኝ እንደሆነ አወኩ አሁን አይደል እንዲያወኩት ምን አግኝቶ ካልፈታሽኝ ስለኝ እንደነበር አረ ሄሎ አስጨነቅሽኝ እኮ ምንድነው እሱ ጉዳዩ እዚህ ያለችው ሰራተኛ
ለካ ፍቅረኛው የልጁ እናት ነች። ምን? አዎ። እኔ በፍጹም ይሄን ማመን አልችልም። በራሱ አፍ ነው የነገረች። አይዞሽ፣ በጣም አሳፋሪና ቀፋፊ ነገር ነው የነገርሽ። በቃ ተነሽ፣ ወደ ራስሽ መኝታ ቤት ግቢ። እቺ ማትረባ ጦስ ልትሆንብኝ ነው። ደግሞ እኮ በጣም ነገረኛ ነች። እኔንማ እኮ አንቃ ልገለኝ ነበር። ከኔ ምን እንደፈለገች አላውቅም። ተያት። አንቺን ከዚህ ሂጂ ማለት ጫፍሽን መንካት አትችልም። አንቺ እኮ የኔ ንግስት ነሽ። አንተ ነህ እኮ እኔን የምታስንቀኝ። እዚህ እየመጣህ እኔን በአፍህ ትሸነግለኛለህ፣ እዛ ደግሞ በማንም የሴት ውርጋጥ ታስደበድበኛለህ። ምን አደረግኩኝ እኔ? ሁሌ ፈታታለሁ ትላለህ ወይስ ሰራተኛ ሆኜ እንድኖር ነው የፈለግከው? ትንሽ ጊዜ ስጪኝ፣ አሳይሻለሁ እንዴት መንቅሬ እንደማስወጣት። አንተ በእኔ ህይወት መጫወት ነው ፍላጎትህ። ዛሬ አነቀችኝ፣ ፈጣሪ አወጣኝ። ነገር ሴት እስኪወጣ ነው እንደምጠብቀው። ዛሬ ላደረገችው ነገር አንዴ በስራ አትንቃ እንጂ ማደርጋትን አሳይሻለሁ። እኔ አንተን ድንፋት የመስማት ጊዜ የለኝም። ከዚህ በኋላ ተግባር እንጂ ወሬ አልፈልግም። አይዞሽ፣ አትዝኝሽ። ሁሉም ነገር ይስተካከላል። ወደ ቀድሞታችሁ ትመለሳላችሁ። እሱማ የህልም እንጀራ ነው። የኔና የሱ ነገር ካበቃለት ቆይቷል። ለምን ያበቃለታል? ገና መስተካከል ይችላል። ቢሆንና ባይረፍድ ኖሮ ደስ ይለኝ ነበር። ግን ደግሞ ምን ዋጋ አለው? ረፍዷል። ተይ እንደዚህ አትበይ። ግን ከዮብ ጋር ያላችሁ ነገር እስከ መጨረሻው የማይስተካከል እንኳን ቢሆን እኔ ለሱ አልወግንም። እስከ መጨረሻው ካንቺ ጎን ነኝ። አመሰግናለሁ ጎኔ ስለሆንክ። አንቺ በጣም ምርጥ ሚስት ነሽ። እዮም ሞኝ ነው። እድሜ ልኩን በጣም የሚጸጽተውን ውሳኔ ነው የወሰነው። እዮቤን እኮ አፈቅረዋለሁ፣ ግን ደግሞ ልጅ ልሰጠው አልቻልኩም። እሱ ደግሞ በጣም ልጅ ይወዳል። ልጅ እኮ የፈጣሪ ስጦታ ነው። ፈጣሪ ሲፈቅር ነው የሚሆነው። በፈጣሪ ስራ ገብቶ እንዲህ እንቧከረዩ ማለት ፈጣሪም ይታዘባል። ድሮማ እሱ የሚል ነበር። አሁን ግን እሱም ተቀየረ። ለነገሩ ጊዜ የማይቀየረው ነገር የለም። ጭራሽ ብሎ ላይ ሌላ ሴት ይዞብኝ መጣ። የእሷን ነገር ለኔ ተይው፣ ቀላል ነው። እሱ ፈልጎ ያመጣትን ቆይ አንተ ምን አድርጊ ትላታለህ? አረ ምንም ቢሆን እኮ ነውር የሚባል ነገር አለ እንዴ? የሰው ትዳር ውስጥ ገብቶ መበጥበጥ ምንም ይሉስ ነው? አመሰግናለሁ። ትንሽ ረፍት ላድርግ። ያንተን ውለታ ግን በምን እንደምመልሰው አላውቅም። እንዴ ምን ማለትሽ ነው? እኔና አንቺ እኮ የሩቅ ሰዎች አይደለንም። እንዲህ ስትይኝ ይከፋኛል። ለአንቺ የማደርገውን ልክ ለራሴ እንደማደርገው አድርጌ ነው የማስበው። አደራሽ ይህንን ልብህን መቼም ቢሆን እንዳትቀይረው። አይዞሽ፣ የኔ ልብ ላንቺ መቼም ቢሆን አይቀየርም። አይደለም የኔ ቆንጆ፣ መጀመሪያ ተረጋጊ። የኔ ቆንጆ አትበለኝ። ድሮም አንተ ትለወጣለህ ብዬ ማሰቤና መጠበቄ ነው ስህተቱ። እኔ አፈቅርሻለሁ። በዚህ ሰዓት የማስበው አንድና አንድ አንቺን ብቻ ነው። ያለ አንቺ መኖር አልችልም። ብታፈቅረኝማ ኖሮ እሺ ብለህ ትፈታት ነበር። እምቢ አለችኝ እኮ። ወንድ አይደለህ እንዴ? ሴት ልጅ እምቢ አለችኝ ብለህ ስታለቃቅስ ትንሽ አታፍረው? ቆይ እኔ እሷን ለመፍታት ያላደረኩት ነገር እንደሌለ እያየሽ ነው አይደል? ይሄማ ያዞን እንባ ይባላል። አንድ ነገር ልንገርህ፣ ከልብ ካለቀሱ እንባ አይገድም። እሺ? አልገባኝም። እሷን መፍታቱንማ ከልብ የወሰንከው ውሳኔ ቢሆን ኖሮ እስካሁን ድረስ አብረሃት ባልሆንክ ነበር። እኔ እኮ ግራ ግብት አለኝ። እስኪ አንቺ ጥሩ መንገድ ነው የምትይው ንገሪኝ። አልነግርህም። ምክንያቱም እኔ ጋር ያሉ ሀሳቦች ለእንዳንተ አይነቱ አልጫ ሳይሆን ለወንድ ነው የሚሆኑ። ምንድን ነው ይሄን ያህል? እንደውም ለእኔ ጥሩ ነው። ምን ያህል ወንድ እንደሆንኩ ታይበታለሽ። እሺ ተነገርኩ በኋላ ግን ማፈግፈግ የለም። ችግር የለም።
ታዲያ ለምን አንገላት? ምን እንዴ? ይሄ ምን አይነት ያውሬ ሐሳብ ነው? መጀመሪያውንም እኮ ላንተ እንደማይሆን አውቄው ነበር። ይሄማ ለማንም አይሆንም። ተሳስተሃል። ቆፍጠን ላሉ ወንዶች ይሆናቸዋል። ለእንዳንተ አይነት ቦቅቧቃ ነው ማለት ነው። አልገባኝም። ይሄ እኮ የቦቅቧቃነት ጉዳይ አይደለም። ትዳርን ማፍረስ እያለ መገዳደልን ምን አመጣው? አላፈርስም እምቢ ያለችኝ አላልከኝም ብያለሁ። ስለዚህ ምንድን ነው የምትለው? ገለሃት መገላገል ነው በቃ። ምን? በፍጹም እንደዚህ እንኳን ጨካኝ አይደለሁም። እና ዘላለም እዚህ ልንሆን ነው? እኔ በዚህ ሁኔታ ካንተ ጋር አንድም ቀን አልኖርም። ታገሽኝ፣ ትንሽ ጊዜ ብቻ ስጪኝ። በሰላማዊ መንገድ አስተካክለዋለሁ። ሰለቸኝ። ሲጀምር ለምናኝ እንጂ እኮ ታንተ ጋር የመኖር ጉጉትም ኖሮኝ አይደለም። እሺ ይገባኛል። ለልጃችን ግን የሚሻለው አብረን ሆነን ስናሳድጋት። ለልጄ እኔ ራሴ ያቅላታለሁ። መጀመሪያ ለራስህ ምን ነው የተናደድክ ትመስላለህ? እቺ ገነት ነች። አስጨነቀችኝ እኮ። በምንድን ነው የምታስጨንቅ? እሷ ደግሞ አረ እሷስ የተለየ ነው። እሷን ፈተህ አብረን መኖር ማንችል ከሆነ እኔንም ልጅህንም ማግኘት አትችልም ነው የምትለው። እናንተ ምን አልካት? እኔ ምን ልላት እችላለሁ? ቆይ አንተ በእኔ ቦታ ብትሆን ምን ልትላት ትችላለህ? በአንተ ቦታ በሆንማ ውስጤን ብቻ ነበር ማዳመጠው። ውስጥህ ገነት ጋር ሂድ ሄለንን ተዋት ቢልህስ? አይኔን አላሽ። እኔም እኮ እሱን ለማድረግ ነው እየሞከርኩ ያለሁት። ግን ደግሞ ሄለንን እንደምታያት ነች። ተረጋጋና ወስን። ገነት እናንተ ልጅ አላችሁ። በሄለን ምክንያት በስንት ጸሎት ያገኘውን ልጅ እንዳታጣ። ሄለን ተይኝ አልኳት። እሺ ምን ልሁን? ምን ልሁን? አልገላት። አሁን ትፈታለች አታስብ። ምን ተገኘ? ብላት በሰራት እምቢ አለች እኮ። ከገነት ልጅ እንዳላወቀች። ስለዚህ አልፈታም በሚለው ሐሳቧ ጸንታ የምትኖር አይመስለኝም። እውነትህን ነው? አዎ ነገረቻት። ራሷ ገነት ነገረቻት። በዚህ መንገድ ባታውቅ ጥሩ ነበር። ግን ምን ይደረጋል? ነበር ግን ምን ይደረግ? መንገዱ ምንም ይሁን ምንም ዋናው ካንተ መፋታቷ ነው። እሱማ ምንም ጥያቄ የለውም። እንደዚህ መሆኑ በተፋታችኝ። አስጨናቂ ሆነ ሁሉም ነገር። ካንተ የሚጠበቀው የተነሳው እሳት ሳይጠፋ ቤንዚን እያርከፈከፉ ማጋጋል ብቻ ነው። እሱ ለኔ ቀላል ይመስለኛል። ብቻ ጸልይልኝ እንዲሳካ። ስማኝዮ፣ ህይወቴን አበላሽተህ በቀላሉ ምለቅት መስሎ ተሆነ ተሳስተዋል። የኔን ህይወት እንዳበላሸው ያንተንም ህይወት ምስቅልቅሉን ነው ማውጣው። ጠብቀኝ። እዮቤ ማን ልበል? ገኒ ነኝ የኔ ፍቅር። የኔ ፍቅር? ምን ነው የሚያስቅ ነገር ተናገርኩ እንዴ? እዮቤ አላውቅሽም፣ ይቅርታ። እዮቤ አትቀልድ። የቀለድሽው አንቺ ነሽ። ከየትም እየተለቃቀማችሁ በግድ ካላወቃችሁኝ የምትሉት ነገር ይገርመኛል። እኔን ከየትም ተለቃቅምሽ ማለት አትችልም። ይሄ ደግሞ አዲሱ የዘርፊያ መንገዳችሁ ነው እንዴ? በይዞር ቤት ካጠገቤ። እውነት እኔን ነው እንደዚህ እያወራኝ ያለው? አዎ አንቺን ነው። ምን ትመስላለች? ይሁንሽ ሆረር ፊት። እየተናደድኩ ነው። እዮ ዞር በይ ሌባ። እዮቤ ቆይ አልጨረስኩም። ተይኝ ሴትዮ፣ ሲነቃብሽ ወቂ እንጂ ሌላ ምዘርፊ ሰው ካለ ሂጂና ዝረፊ። ክብሬን ወስደህ ተጠቅመህ ጥለኸኝ ማንሽ ስትል ትንሽ አታፍረም? እዮቤ አንቺ ማለት እንደዚህ እንደተተፋ ማስቲካ ነሽ። አኝኬ ተፍቼ ጥዬሻለሁ።
እንደሰበርከኝ አልቀረው ተመልሼ መጥቻለሁ ያንተ መቀለጃ ሆኜ አልቀረው አለቀ ቆይ ለምን ዋሻይ ምኑን ነው ያሻውሽ ልጅ እንዳለኝ እኮ ነግሬሻለሁ እሱንማ ነግረኸኛል ገነትን እንደምታውቃት ራሱ አላውቅም ነበር አወቅሽ አላወቅሽ ምን ታመጫለሽ ታዲያ ምንም አላመጣም ማውቃለሁ ግን ደግሞ ስለማፈቅረ ብቻ ትጫወትብኛለህ አይደል አዎ ፍቺን ብዬሻለሁ እኮ ገና ከገንድዬ ጋር ከኔ ማህፀነ ለምለም ጋር ሌላ አንድ ልጅ እዚህ ቤት ውስጥ እንደግማለን እኔስ አንቺማ በዚሁ ከቀጠልሽ የቤታችን ሰራተኛ ሆነሽ ትቀጥያለሽ አልፈታም እሺ አንተ እንደምትለው ደግሞ አይሆንም ዘላለም የኔ መጫወቻ ሆነሽ ትቀጥያለሽ ምርጫሽ ይሄ ከሆነ ምንም ማድረግ አልችልም ስፈታ ገነትን አግብተህ ለመኖር ነው ያንተ ሐሳብ አንቺም ቢጤሽን ፈልጊ የኔና የገኒ ገረድ ሆኖ ከመቀጠል አይሻልም የሚሻለኝን ማቆ ደግሞ እኔ ነኝ በመጨረሻ ልነግርህ የምፈልገው ነገር ደግሞ እውነቱ ይገባሃል የቱ እውነት ነው የሚገባኝ ያንቺ ሙጫነት እንደዛ ከሆነ አሁንም ገብቶኛል ማንነትሽንም ጨምሮ በቃ ዝም በል አሁንም ቢሆን ለመጨረሻ ጊዜ አስረግጬ እነግርሃለሁ የሚመጣውን ነገር አብረን እናያለን እንጂ አልፈታህም መሞት ሳትፈልጊ የቀረሽ አይመስለኝም አንቺ ጀግና ሴት አላማሽን እያሳካሽ ነው አዎ ገና በደንብ አሳካዋለሁ አዎ ይኸውልሽ አሁን እሳትን ጭድ ሆኖልናል ይሄን አጋጣሚ መጠቀም አለብን አዎ በደንብ እንጠቀመዋለን ከዚህ በኋላ ትሞታታለች እንጂ ከሱ ጋር መሆን አትፈልግም አዎ ከኛ የሚጠበቀው ይሄ የተፈጠረውን ክፍተት ያፋፋሙ መክፈት ነው ከዛ ራሴ ፈቷለሁ እንድትል ማድረግ አዎ ጊዜው መፍጠን አለበት ውሸት በቆየ ቁጥር መጋለጡ አይቀርም እዮብ ልጅ እንደሌለኝ ታወቀ ከባድ ነገር ነው የሚፈጠረው እኔም እሱን እንዲያውቅ በፍጹም አልፈልግም ስለዚህ ቀጣይ ምንድነው ማድረግ ያለብን አንቺ በደንብ እሷ እንድታያርግሽ ከእዮብ ጋር ፍቅራችሁን ማጣጣፍ ጥሩ ቁርጥ እንዲያረግላት ማለት ነው ዘሚ ደሞ ውበትሽ ጨምሯል እያልኩ የእዮብን ልብ እያቀለጥኩልሽ ነው ደሞ ፍቅር የምታስይዥ ነገር ነሽ ዞር በልልኝ ከዚህ እኔ ከማንም ጋር ፍቅር ምናምን እያልኩ መጃጃል አልፈልግም እና ይሄ ጉዳያችን ሲያልቅ እንዲህ ዝም ብለን እንፋታ እና አዝዬ እሄዳለሁ ምንድነው የፈለከው ባላርጊኝና ስራችን እንዳለቀ ድሉ የሁለታችንም ይሆናል አንተ ለባልነት ገና ነህ ደግመህ ይሄንን ሐሳብ እንዳታስበው አንቺ አትወጭልኝም እንዴ ምን ነው ለክፍሉ እኮ አዲስ አይደለም አልጋውንም ቢሆን አውቀዋለሁ ሰሚኛለሽ ትርፍ ባንነጋገር ጥሩ ነው እሺ ምንድነው አንቺ ማትፈልጊበት ህይወት ውስጥ እንደዚህ ድርቅ ማለት ይሄን ያህል ፈላጊ ያጣሽ ነሽ እንዴ ምን አንቺ ነኝ መታሽኝ ገና መታሻለሁ አንቺ የማትረቢ እኔ ላፍሽን የመክፈት መብት ማንንም አልሰጥሽም እሺ ዘረቢስ የማትረቢ ነሽ እሺ የሴት አይን አውጣ ገነት እያበዛሽው ነው እኔን ደግሞ አታውቂኝም እኔ ላፍሽን መክፈት አትችይም በደንብ አቅሻለሁ እንጂ መውለድ ማትቺ ደረቅ መሆንሽን በደንብ አውቃለሁ ልጅ ከፈጣሪ የሚሰጥ ስጦታ ነው አልወለድሽም ብለሽ አንቺን የማሸማቀቃች ነገ አንቺ የሚወለድሽው ልጅ አድጎ አንቆ ገዳይሽ ሊሆን ይችላል ዋው ደስ የሚል ራስሽን ማጽናኛ ጥቅስ ይዘሻል
ቢገባሽ ለአንቺ ትልቅ ትምህርት ነበር። ለማንኛውም ኢዮቤን በፍጥነት ለቀቅ አድርጊልኝ። በጣም ናፍቆኛል። ናፍቆቴ ደግሞ እንደዚህ በቀላሉ የሚለቅ አይደለም። ውጪልኝ፣ ሂጂ ውጪ። ማንነቴን አታውቂውም። እሺ አታውቂኝም ማለት ነው። ማን እንደሆንሽማ ጠንቅቄ በደንብ አውቃለሁ። ዘረቢስ ወይኔ አዋረድከኝ። ምን ሆነሽ ነው? እቺ ውሻ ሚስት መታች። ቆይ ለምን? ምን ተፈጠረ? ክፍሉን ላጸዳ ገብቼ ውጪ ብላ በጥፊ መታችኝ። ደግሞ እኮ ምንም አላደረኳትም። እቺ ማትረባ ማን ስለሆነች ነው አንቺ ላይ እጇን የምታነሳው? በቃ እንደዚህ ብለህ ዝም ልትላት ነው? ባለፈውም እንደዚሁ ዝም አልካት። ይሄን አይታ ነው የልብ ልብ የተሰማት። ምን ላደርግሽ? ምታለኝ እንጂ ደግሞ ምን ላደርግ ብለህ ትጠይቀኛለህ እንዴ? ነገሩን ማጋጋል አይሆንም። በቃ ዞር በልልኝ አልጫ። እሺ በቃ አንቺ አትናደጂ። ቆይ ዝም በያት። ዋጋዋን ነው ማሳያት። እኔ ኢዮብ አይደለሁ። ምን አባሽ ነው የሚያነፋርቅሽ? ዘርዛላ ሴት ከዚህ ቤት አስወጣልኝ። ጭራሽ ደግመሽ ገኒን እንዳትናገራት። አይደለም መናገር ቀና ብለሽ እንዳታያት። ይኸውልህ ላደረከው ሁሉ ዋጋ አስከፍልሃለሁ። ማን ሆነሽ ነው ባክሽ? አንቺ እኔን ዋጋ የምታስከፊኝ? አንቺ ማለት እኮ ውዳቂ ቆሻሻ ማለት ነሽ። እንደዚህ ልትለኝ አትችልም። ተንበርክካ እኮ ነው ያገባኸኝ። መውለድ የምትችይ መስሎኝ ነው እንጂማ እንደዚህ መሆንሽን ባቅ ኖሮ ጭራሽ ዞርም ብዬ አላይሽም ነበር። ቆይ ለአንዲት ውርጋጥ ብላ የተከበረች ሚስትህን እየመታህ እኮ ነው። እሷ ነሽ ሚስቴ፣ የልጄ እናት። አንቺ ለእኔ ምንም አይደለሽ። በስህተት አውቄሽ ከህይወቴ አልወጣ ያልሽ ርካሽ ሴት ነሽ። ቢገባ ወርቅም ያለ ቦታው ሲሆን ይረክሳል። ይህንን ግጥምሽን እዛ መድረክ ላይ ወጥተሽ አድርጊ። እየቀጠቀጣት ነው። ለምን መታችኝ? አስመታዋት። አንቺ ምክንያት ደስ አይል? ለእኔ ሲል እየቀጠቀጣት ነው። ስራዬን ከሆኑ አጣጥፍ ያለው በይኛል። ምን ጥያቄ ያለው? ገነት እኮ ነኝ ሴትዮዋ። ገና አጋድላቸዋለሁ። አሪፍ ስራ ነው እየሰራሽ ያለሽው። ብዙ ቆዩ እንዴ? ገና መጀመሩ ነው። እኔ የፈራሁት እንዳይገላት ነው። እንደው ጨክኗል እባክሽ። ጅላጅል ሰው ነው በፈጣሪ። እሱማ ራሱን እንደ ብልጥ ነበር የሚያስበው። አሁን ግን ብልጥ እንዳልሆነ ሊገባው ይገባል። አዎ በደንብ እንጂ ሊገባው ይገባል። እና ቀጣይ ሀሳብ ምንድን ነው? ገብቼ ላገላግላቸው። የእሷን ስሜት ማግኘት ይኖርብኛል። አዎ ግባ፣ በቃ ይበቃታል። አልፈታም ማለች እንጂ አልገደለችም። እሺስ ትንሽ በላት እባክሽ። አረ ሴት እኮ ነች። ለሱ ኃጢአት ምን በወጣት ይሄን አልዋጋ መከፍል። አረ የሚያዝንም ልባለሽ። ሴት መሆኔን አትርሳ። ጓደኛ ሞት ስለሚያንስበት ነው እሱ ላይ የጨከንኩት። እንዴ ለቀቃት። እቺ ማትረባ ህይወቴን አበላሽተዋለች። እንዴት እጅህን እሷ ላይ ታነሳለህ? እየነገርኩህ ነው። እቺ ማትረባ ህይወቴን አበላሽተዋለች እኮ ነው የምልህ። ዝም በል። ህይወቷን ያበላሸው እንደውም አንተ ነህ። ምን እያልክ ነው? ምን ሆነሃል? በፍጹም እንደዛ አይደረግም። እሷ አብሬ ልኑር ባለች ዱላ መግደል ነው። እችንማ ይሄም ሲያንሳት ነው። ከአንተ ጋር ብዙ የምነጋገረው ነገር አለ። በልበል ናውጣ ና። ገነት አንቺ ማትረቢ። ቆይ ማንነቴን ነው አሳየሽ።